ግብ እንደበሉ የጂንስ ሱሪው ቁልፍ መያዝ አቃተው። ገና ግማሽ ሰዓት ላይ ሲደርሱ ሆዶ መጽገቡን ያረጋግጡ። ቀሪውን ቀስ ብለው ይብሉ ወይም ጥቂት ጉርሻዎችን በሳህኑ ላይ ያስቀሩ። በልተው ሲጨርሱ ሆዶ የ3 ወር ነፍሰ ጡር ያስመስሎታል። በሚቀጥለው ጊዜ ምግብን በደንብ ያኙ። በየመሃሉ ማንኪያውን ያስቀምጡ። እንዲሁም ሆዶ ሳይሞላ ቀረብ ሲል መብላትን ያቆሙ። ቅመም የበዛባቸውን ምግቦች ይወዳሉ፣ ነገር ግን ደረትና ጉሮሮ እንደ እሳተ ገሞራ ይቃጠላል? እንግዲያውስ ቅመም ያለውን ምግብ እርጎ ወይም ወተት በመጨመር ይመገቡ። ቀስ ብለው ይብሉ። እንዲሁም እንደበሉ ወዲያውኑ አይተኙ። ምሳ በልተው ሲጨርሱ አይምሮ መስራት ትቶ መተኛት ብቻ አማረው? ትንሽ ሳህን ይብሉ። ፕሮቲን ያብዙ። ጣፋጭ ነገሮችን ይቀንሱ። እንዲሁም ስልክ ከመጎርጎር ይልቅ ለ5 ደቂቃ የእግር ጉዞ ያድርጉ። ምግብ በኋላ ሆዶ ላይ ድንጋይ የተቀመጸ ያህል ይከብዶታል? የተጠበሰ ወይም ቅባት የበዛበትን ምግብ ቀለል ባለ ምግብ ይተኩ። ከምግብ በኋላ እንደተበላሸ ስፒከር ያለማቋረጥ ያጋሳውታል? ቀስ ብለው ይብሉ። ከምግብ ጋር ቀዝቃዛ መጠጦችን አያብዙ። እንዲሁም ከተመገቡ በኋላ ቢያንስ ለ20 ደቂቃ ቀጥ ብለው ይቀመጡ። ከእያንዳንዱ ምግብ በኋላ የጋዝ መከማቸት ያስቸግሮታል? በትንሹ ይጉረሱ። መጠጦትን በአንድ ጊዜ አይጋቱ። እንዲሁም ሶፋ ላይ ከመውደቅ ይልቅ ለ5 ደቂቃ ያህል ይንቀሳቀሱ። ራብ በልተው አልጋ ላይ ሲሆኑ ሆዶ ተወጥሮ እንቅልፍ ነሳው? ከመተኛቱ ቢያንስ ከ2 ወይም ከ3 ሰዓት በፊት ይብሉ። ራቱን ቀለል ያድርጉ። እንዲሁም ከመተኛቱ በፊት ጥቂት ደቂቃዎችን በእግር ይጓዙ። ቪዲዮ ለበኋላ እንዲጠቅማችሁ ፌቨራይት ላይ አስቀምጡት። ፎሎ፣ ላይክ፣ ሼር፣ ሪፖስት ማድረግዎንም እንዳይረሱ።